ብታይ በጣም ደስ ብሎኛል። ምን ተገኘ? ቲጂዬ ህይወት እኮ ከኛ ቤት ወጣች። ታዲያ ምን አስደሰተሽ? ቤቱን የጠለሁት እኮ በሷ ምክንያት ነበር። አሁን ግን እንዴት ቀለል እንደሚል። ሮቤል እሷን ይወዳታል እንዴ? ምን ማለቴ ያፈቅራታል? ሮቤልና ህይወትን እንዴት አሰብሽ? እሱማ ያፈቅራት ከሆነ ታዲያ ለምን የሷ መሄድ እንደዚህ አስደሰተሽ? እሷ ከመጣች በኋላ እኮ ቤታችን ሰላም የለውም። እሷ በመውጣቷ ደግሞ እኔና ቤተሰቦቼ በጣም ደስተኛ ነን። ስለዚህ ሰላማችንን እናገኛለን። ቆይ እስከ ዛሬ ለምን አቆያችኋት? እማዬ ለምን እንደሆነ አላውቅም፣ ትወዳት ነበር። አባዬና አክስቴ ግን እሷን ለማስወጣት ያላደረጉት ነገር የለም። እማዬ ግን እንዳትወጣ አደረገቻት። ከዛ እማዬ መጥፎነቷን ተረድታ ከቤት ልታስወጣት ስትል ሄዳ ሮቤል ቤት ገባች። አሁን ይኸው በራሷ ጊዜ ወጣች። እኔ ግን የሷ መሄድ ለአንቺ ምንም ጥቅም እንደማያስገኝ ነው የተሰማኝ። እኔን ሆነሽ ብታዩ ጥቅም ይገባሽ ነበር። እኔ ራሴን ግምት ልንገርሽ። ደስታዬን የሚያጠፋብኝ ከሆነ ይቅርብኝ። እዚህ ሆነሽ ነገሮችን ካላስተካከልሽ ይሄ ደስታ ቤት ስትደርሺ ወደ ሀዘን የሚቀየር ነው የሚመስለኝ። ይኸውልሽ ትዕግስት፣ እኔ እዚህ ቤት የመጣሁት ህይወትን ከቤታችን እንድትወጣ። ከእናንተ ቤት ሳይሆን ከሮቤል ቤት። ህይወት ሀሳብሽን ልትቀይሪ ነው? በጭራሽ አታደርገው። ህይወት ምንድነው እሱ? ለኔ ንገሪ። ሀሳብሽን መቀየር አሰበሽ ከሆነ እርሺው። እሺ እኔ ሀሳቤን አልቀይርም፣ እሄዳለሁ። ታዲያ ምን ይገትልሻል? ነይ እንሂዳ። መጀመሪያ ስለአንተና ስለ ማርታ የምናገረው ነገር አለኝ። ምን አባሽ ነው የምትናገሪው? ማርታ ስርዓት ይኑርሽ። ልትመቻት ነው እንዴ? ስለ እኔና ስለ ወንድሜ ካፍሽ ክፉ ይወጣና አንገትሽን አንቄ ነው እሺ የምገልሽ? ገና ካፏ ምንም ሳይወጣ ምን አናደደሽ? ይቺ እባብ መሄዴ ካልቀረ ብላ መርዟን ረጭታ ልትሄድ እንደሆነ አውቃለሁ። ህይወት ምንድን ነው መናገር የፈለግሽው? ከመሄዴ በፊት መናገር ስላለብኝ። ህይወት ምንድነው እሱ? ንገሪኝ። እናንተ ሁለታችሁ ከዚህ ቤት ለማስወጣት በጣም መጥፎ ነገሮችን አድርጋችሁብኛል። ዛሬ እኔን ስም ለማጥፋት ያደረጋችሁትን ነገር ሁሉ እኔ እንዳላደረግኩኝ ንገሯት። ሁሉንም ነገር ያደረገችው ማርታ ነች። ህይወት አንቺ ያለ ማድረግሽን ፍሬም እኔም እናውቃለን። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ያው እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ስህተት በጣም የሚገርም አስተማሪ እና አዝናኝ የሆነ ድራማ ነው። አብራችሁ ስለሆናችሁ አመሰግናለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቻናሌ ተቀላቀሉ። ያው እንግዲህ ህይወት ለእህቷ ለራሄል ብላ ቤቱን ለቃ ለመውጣት ወስናለች። እናም ይህ ህይወት ደግነትና ሩህሩህነት፣ ጨዋነቷ ፍሬን እንድትጸጸት አድርጓታል። በእርግጥ ፍሬ በፊት በጣም ተወዳት ነበር። ነገር ግን የሆነ ሰዓት ላይ ለልጇ ብላ እሷን በድላታለች። ይህንን ደግሞ ፍሬ በደንብ ታውቃለች። አሁን ላይ ህይወት እያደረገች ባለችው ነገር ማለትም ለራሄል መጨነቋ ማሰቧ ሁሉንም ነገር ስታቅ ፍሬ ተጸጽታ እያደነቀቻት ነው። እና ደግሞ አባቷም ራሱ እንዴ በቃ እያያት ግዴታ ልጅነቷን ቢቀበል በጣም ብዙ ችግር በህይወቱና በትዳሩ ላይ ስለሚመጣበት ነው እንጂ ህይወትን ልጅ ብሎ ለመቀበል ራሱ የሚችልበት ደረጃ ላይ ነው የደረሰው። ምክንያቱም ስብዕናዋ ህይወት በጣም የምትገርም ልጅ ናት። በሌላ በኩል ደግሞ ሮቤል እንግዲህ ህይወትን ይወዳታል። ነገር ግን ራሄል ደግሞ እሱን እንደምትወደው ያውቃል። እና ራሄል እሱ ቢገፋት መጥፎ ቦታ ውስጥ እንደምትወድቅ ስለሚያውቅ ራሄልን እንደምንም ብሎ ወደ ቤተሰቦቿ ለመመለስ ሲል እያስመሰለ ራሄል ጋር ነው ያለው።
ለህይወት ምንም ስሜት እንደሌለው አስመስሎ ለራሄል ደግሞ ጥሩ አመለካከት እንዳለው አድርጎ ራሄልን ቀርቧታል። እሱ በራሱ መንገድ እሷን ትሬት እያረጋት ነው። ነገር ግን እሷ ደግሞ እንደዚህ በቀረባት ቁጥር የበለጠ እያፈቀረችው ስለምትመጣ በፍጹም ህይወቷ ሊስተካከል አይችልም። እናም ቤተሰቦቿ በጣም ግራ ተጋብተው ምን ማድረግ አለብን እያሉ እየተወዛገቡ ነው። እሷ ደግሞ ሮቤልን ስላገኘች ሮቤል ከህይወት እሷን መርጦ የመጣና ከእሷ ጋር የሆነ መስሎ ስለሚታያት እጅግ በጣም ደስተኛ ናት። ነገር ግን ሮቤል ከሁሉም ጭቅጭቅና ከቤተሰቦቿ ጣጣ ወጥቶ ከህይወት ጋር ጥሩ ህይወት መኖር ይፈልጋል። ያንን ለማድረግ ደግሞ ራሄልን አምጥቶ ቤተሰቦቿ ጋር መስጠት አለበት። እንደዛ ለማድረግ እየሞከረ ነው። በዚህ ሁኔታ ውስጥ እያሉ ህይወት ግን የራሄል ጉዳይ በጣም ስላሳሰባት እየደወለች ትጠይቃታለች። እናም ፍሬ ደውላ ዛሬ አድራሻዋን እንደምታውቅ ስላወቀች ደውይላትና የምትፈልገው ነገር ካለው ውሰጅላት፣ እኔ እከፍላለሁ፣ የፈለገችበት ቦታ ትብላ ብላ ነግራት፣ እሷም ደግሞ ደውላ ለራሄል ነገረቻት። ራሄል ግን እሷ አሳልፋ ልትሰጣት እንደሆነ እያሰበች ይሄ ሁሉ መልካምነቷን በፍጹም ልትረዳ አልቻለችም። እናም አሁን ፍሬ አማራጭ አጣ ነው እንጂ ህይወትን በጣም በጣም አዝናላታለች። ህይወት ደግሞ መንገድ ላይ ቁጭ ብላ እያለቀሰች ስለ ራሄል እያሰበች እያለ አባቷ ድንገት ያገኛትና እዚህ ምን እየሰራሽ ነው ሲላት እኔ ስለ ራሄል ተጨንቄ ነው ትለዋለች። እናም አሁን ቤቱን ለቅቄ ለመሄድ ወስኛለሁ ስትለው እሱም ደስ ብሎት ብር ይሰጣትና መጠጊያ ቦታ እስከምታገኝ ድረስ በዚህ ብር አልጋ ያዥ ብሎ ብር ይሰጣታል። እሷም ደስ ብሏት ብሩን ስለሰጣት ሳይሆን አባቷ በትህትና ስላናገራት በጣም ደስ ብሏት ብሩን ተቀብላ ቤቱን ለቃ ለመሄድ ተወስናለች። እናም አባቷ ወደ ቤት ተመልሶ ለፍሬና ለእህቱ አሁን እንደምትመጣ እርግጠኛ ሆኖ ሲነግራቸው ምን ተፈጥሮ ነው ብሎ ያፋጥጡታል። እሱም ህይወት መንገድ ላይ አግኝቻት ነበር፣ ስለዚህ ራሄል የማትመጣ ከሆነ እኔ እወጣለሁ ብላለች፣ ህይወት ከወጣች ደግሞ ራሄል ትመለሳለች ይላቸዋል። እና ፍሬ ምን አይነት ልጅ ብትሆን ነው፣ ምን አይነት ቤተሰብ ቢያሳድጋት ነው እንደዚህ አይነት ጨዋ ልጅ የሆነችው? እኛ ብዙ ገፍተናታል፣ ብዙ አበሳጭተናታል። ነገር ግን እሷ አሁንም ለራሄል ብላ ራሷን ከዚህ ቤት ልታስወጣ ነው እያለች ስታደንቃት አባቷ እውነቱን አምኖ ተቀብሎ ግን ብዙ ማብራሪያ መስጠት ባይፈልግም ማርታ ግን በዚህ ሁኔታ ተናዳለች። የፍሬ ህይወት ማሞገስ ለሀና ምንም ምቾት አልሰጣትም። እናም ፍሬ ደግሞ ለምንድን ነው እንደዚህ የምትጠያት? ምን አረገችሽ? እያለች አፋጠጠቻት ማርታን። እና ያልሆነ ነገር ስትናገር አባቷም ራሱ እውነት ነው ህይወት ጥሩ ልጅ ናት ሲላት በጣም ተናዳ አባቷ መልአክ ነው ብላ ለፍሬ ነገረቻት። እሱም እየገለመጣት ማለትም ስለ እሱ እንደምታወራ ገብቶት ስለተናደደችበት እንደሆነ አስቦ ዝም አለ። እናም ህይወት ስልክ እንደደወለችላት ራሄል ሮቤልን ትጠይቀዋለች። ሮቤል ግን ህይወትን ታምናታለህ ትለዋለች። ማለት በምን ጉዳይ? በሁሉም ጉዳይ። ማለት እንዴት በሁሉም ጉዳይ ሰው ይታመናል ሲላት፣ ማለቴ ባንተ ጉዳይ፣ በእኔ ጉዳይ አምናታለሁ ይላታል። በእኔስ ጉዳይ ትለዋለች። በአንቺ ጉዳይ ግን አላምናትም። ይሄው ነግሬያለሁ፣ ልክ ነው፣ እሷ አትታመንም ስትለው፣ እንደዛ ልሽ የፈለግኩት አንቺን በጣም ስለምትወድሽ ምናልባት ለቤተሰቦች ትነግራቸዋለች ብዬ ነው ሲላት፣ እሷም አዎ ደጋግማ እየደወለች ነበር ብላ እንዳወሩ ማርታ ደውላ ለሮቤል፣ ምክንያቱም እነ ማርታና ፍሬ አባቷ ሆነው እቅድ አወጡ።
ሮቤልን እና ራሄልን የሚያጣሉበት እና ማርታ ደውላ ለሮቤል ራሄል እኮ የወጣችው ህይወት ትውጣ ብላ ነው ብላ ስትነግረው እሱም ተናዶ ነገር ግን ስሜቱን ለራሄል ሳያሳይ ከቤት የወጣሽው ራሄል ትውጣ ብለሽ ነው አይደል? ለምን አልነገርሽኝም? ደስ ብሎኛል እንደዛ ስላልሽ እያለ ልክ እሱም ህይወት ከቤት እንድትወጣ የሚፈልግ አስመስሎ ራሄልን ካሳመናት በኋላ ራሄልን ወደ ቤት እንድትመለስ ጋብዟታል። ህይወት ደግሞ ልትሰናበታችሁ ከሄደች በኋላ ለፍሬ ስለ አባቷና ስለ ማርታ የምትነግራት ነገር እንዳለ ስትነግራት ፍሬና አባቷ ድንገት ፍጥጥ ብለው ቀሩ። ፍሬም አንዴ እነሱን አንዴ እሷን እያየች ምንድን ነው እያለች መናገር ጀመረች። ውድ ቤተሰቦቼ የዛሬው ስስት ድራማ የሚመስል ነበር። በቀጣይ እንግዲህ አጓጊውን ፓርቲ ይዤላችሁ እስከምመጣ መልካሙን ሁሉ እየተመኘሁላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ሁሌም ከኔ ጋር ስለሆናችሁ እጅግ በጣም አመሰግናለሁ። ውድ ቤተሰቦቼ ለዛሬ እዚህ ጋር አሰናበታችኋለሁ። ባይ ባይ።